የዛሬ ባለ ታሪካችን ለ26 ዓመታት በጀርመን የተለያዩ ከተሞች በርካታ ስራዎችን እየሰራ ከፍቅረኛው ጋር በምቾት ይኖር ነበር። ጀርመን ሀገር ፈጣኑ ሰው እንዳል ነው። ንጽህና እንደኔ ዳም የምለብሰው ልብስ ዳም ቡልሽት ማይ ኒጋ ጠዋት የለበስኩትን ከሰዓት አልለብሰውም። መኪና ንብረት፣ የቤት ዕቃ ንጽህና ሻምፓኝ ውስኪው ተደርድሮ ነው። ከፍቅረኛው ጋር ከተለያየ በኋላ የተዋወቃት ዩክሬናዊ ሴትና ፓርታ የሚሰራበት የነበረው ቤት ውስጥ ለሰዎች ብሎ ያደረገው መልካም ነገር ግን ራሱን በአዲስ አበባ ጎዳና ላይ ለ10 ዓመት እንዲያሳልፍ አስገድዶታል። ሻምፓኝ ውስኪውን ከፍለን ጥለንላቸው ኮራ ያለ ጸዳ ያለ ሰዎች ገላን አስነካ የምንባል ሰዎች ነው። እሷ ከተለያዩን ከ4 ዓመት በኋላ የተኛውበት ፖሊሶች መጡ። መኖሪያና ቤቱም እቺ የምትመለከቷት መኪና ነች። ምን መኪና ነበር የምትነዳው? BMW ነዳ ነበር። BMW። ለመሆኑ ከጀርመን ወደ ኢትዮጵያ የመጣበት ለሰዎች ብሎ ያደረገው መልካም ነገር ምን ይሆን? ይሄንን ፊልም የሚመስለውን የፋሲልን ታሪክ ሰብስክራይብ ያደረጋችሁ አብራችሁን ቆዩ፣ ተከተሉ።